የዛሬ ደግሞ ቪዲዮአችን መከሮና በሸሜል ነው። በጣም ቀላልና በጣም የሚጣፍጥ እንደምታዩት በጣም ነው የሚያምረው። ማሻአላህ ቪዲዮን ኮፒ ሊንክ አድርጉልኝ እሺ፣ ብዙ ሰው ጋር እንዲደርስልኝ። አሁን ወደ አሰራሩ እንሄዳለን። የተጠቀምኩት መኮሮኒ ይሄን ነው። ያው ቪዲዮ እንዳይረዝምብኝ አሳጥሬው ነው። እንዲህ መኮሮኒ ከቀቀልኩ በኋላ በሸሜል እንሰራለን። እዚህ ጋር 5 ማንኪያ ዱቄት አለኝ። እዚህ ጋር ደግሞ የዱቄት ወተት 1 ኩባያ አለኝ፣ ወይም ደግሞ 6 ማንኪያ። ከዛ ደግሞ 4 ኩባያ ሳይሆን 5 ኩባያ ውሃ እንጠቀማለን። ወተቱ መጠቀም ትችላላችሁ። ከዛ ትንሽ የጨው እናደርግና በደንብ እናማስሏለን፣ እንነካኳለን። እንደዚህ እጃችሁ ታታሳርፉ። ዝብዳ እናደርግበታለን። በጣም አሪፍ ጣዕም ነው የሚሰጠው። ፍልፍል አስወድ እናደርጋለን ለበሸሚሉ ማለት ነው። እናንተ ሌላ አሰራርም ካላችሁ ስሩት። ከዛ 1 ማንኪያ ጅብን እናደርግበታለን። በጣም ነው የሚያጣፍጠው። ያው እነሱ እንዲህ አይነት ነገር ክሬሚ ነገር ስለሚወዱ ማለት ነው። ይሁት እንዴት እንደሚያምር ማሻአላህ። አልቀጠነ አልወፈረ። ያው እኔን ተከታትላችሁ ከሰራችሁ እንደዚህ አሪፍ ይሆንላችኋል። ከዛ ድስታችን ላይ ትንሽ ዘይት እናደርጋለን። በደቃቁ የተከተፈ ሽንኩርት እናደርጋለን። አሁንም እሱንም እንደዚህ ያመሰመስ እናደርገውና ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት ወይም ደግሞ የተፈቀፈቀ። ቪዲዮን ኮፒ ሊንክ አድርጉልኝ እሺ ፕሊስ ውዶቼ። እና ደግሞ እንትን አድርጉን፣ ቤቱን ፎሎ አድርጉት። 50,000 አስገቡኝ። እዚህ ጋር ደግሞ ቺክን ብረስት አለኝ ዶሮ። እናንተ የተፈጨ ስጋ የተፈጨ ዶሮ መጠቀም ትችላላችሁ እንደየቤታችሁ ማለት ነው። እኔ ቺክን ብረስት እንደዚህ ጎረድ አድርጌ የተጠቀምኩት። ከዛ እሱንም ገልበጥ እናረግና ፍልፍል ባረድ ወይም ደግሞ የፈረንጅ ቃሪያ እሱን እንጠቀማለን። ይሄ መኮሮኒ በሸሜል አሰራር በጣም ነው የሚጣፍጠው። ሞክሩትና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ደግሞ ክፍት ነው፣ አውርዳችሁ መስራት ትችላላችሁ። እኔ ቪዲዮ አልዘጋም። እና ደግሞ ቅመም ደግሞ ኦርጋኖ፣ ካሬ፣ ፓፕሪካ፣ ትንሽ ከሙን፣ ፍልፍል አስዋድ፣ 1 ማጂን የተጠቀምኩት። ከሁሉም ትንሽ ነው፣ አላበዛሁም። ከዛ እንዲ ገልበጥ እናረጋውና ሳልሳ እናረጋለን። ቶማቶ ፔስት አናበዛም፣ እሱንም ያው በመካከለኛው ማለት ነው። በቃ እሱን ወደ ጎን እናረጋለን። ትንሽ ውሃ ጠብ እናረግበትን ጨው እናረግበትና ማጂ ላይ ጨው ስላለ ተጠንቀቁ። ከዛ ውሃ ጠብ እናረግበትና በቃ ወደ ጎን እናረጋለን ማለት ነው። ከዛ መኮሮኒ እንትናችንም ስጓችን ደረሰ። እዚህ ጋር መኮሮኒውን ስንየ ላይ እናረጋለን። ከዛ በሸሚል እናረግና እንዲንቀላቀሏለን። መጀመሪያ እንደምታዩት በሸሚል ትንሽ በዛ አርጉበት። ከዛ ስጎን እንደዚህ ቅድም የሰራኑን ሲደርስልን ስጎን እንዲናረግና እናዳርሷለን ሁሉም ቦታ ማለት ነው። እንደምታዩት ማሻአላህ እንዴት እንደሚያምር። ከዛ ቺዝ ሞዘሬላ እናረግበታለን፣ ብን እናረግበታለን እንደዚህ። ከዛ አሁንም መኮሮኒያችንን እንመልስና በሸሚሉን ከላይ እናረግና ፍሩን ውስጥ እናስገባና መጀመሪያ ከስር እንደዋለን ከፍታለን። ከዛ ከላይ እናቀለዋለን ማለት ነው። ከላይ በሸሚሉን በደንብ እንዲናረግበታለን፣ በዛ አርጉበት በሸሚል። ከዛ ቺዝ ሞዘሬላ እናረግና ፍሩን ውስጥ እናስገባዋለን ማለት ነው። ስለተከታተላችሁ በጣም ነው የማመሰግነው። እዚህ ጋር ኦርጋኖ ካላችሁ ከላይ እንደዚህ አርጉበት፣ ለሽታው በጣም አሪፍ ነው የሚያደርገው።